ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። ከአንድ ከሶስት ሰዓት በኋላ እንገናኛለን በቤተ ክርስቲያን እርዳታ ላይ። ከዛ በተረፈ አንድ ነገር እንለዋለን። እንግዲህ ሰሞኑን የተፈጠረው በእስልምና፣ በፕሮቴስታንት፣ በኦርቶዶክስ በጣም ቀውጢ እየተፈጠረ ነው። በእፎይ ጉዳይ፣ በሁሉም ጉዳይ ሃይማኖት መከባበር አለብን። በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ፣ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምናምን ብለውኛል፣ እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገር? በማ ጉዳይ? በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነቢዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ቅዱስ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ እያዝ። ማንም የሚያውቀው ፔጅ ነው ያንተ ፔጅ። እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል፣ እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰውን ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነቢዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነቢዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትም በሙሉ ስለ ክርስቶስም ይዛችሁ ነው እና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነቢዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መጥታችሁ እንድታስረዱን ጥሪውን ተቀብያለሁ። ስለዚህ የኦርቶዶክስ ወንድም እፎይ አለ፣ ከፕሮቴስታንት መሐመድ የሚባል ወንድም አለ። አሁን ከሙስሊም ነው የሚፈለገው። ከሙስሊም ጥሪያችሁን ንገሩን። ኤኒዳይ ፈልጉልኝ፣ አስተካክዬ መጥቼ ይሄንን ነገር እናደርገዋለን። በፍቅር ጸብ ሳይሆን በፍቅር ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲዘጋ ማድረግ እንችላለን። ሰላማችሁ ብዝት ይበል። ይሄ ነው መልእክቴ። ለሁሉም ሼር አድርጉ። ይሄንን ነገር ለመጨረሻ ጊዜ በሜዳው ተገኝቶ ሁሉም ሀሳቡን ገልጾ ተማምኖ አሸናፊው አሸንፎ በዛ መንገድ የሚሄደው ሄዳል፣ የማይሄደው አይሄድም። ይሄ እናደርጋለን። ክበሩልኝ።